ዜና በሶሻል ሚዲያ ታሪክ ከፍተኛውን የበጎ ስራ ድርሻ ዶንኪ ቲዩብ ተቆጣጥሮታል ብለው በተባበሩ እጅ ዶንኪ ቲዩብን ለማዘጋት ዘመቻ ጀመሩ። በዶንኪ ቲዩብ ላይ ሰይጣን እጁ በጣም ረጅም ስለሆነ ከግለሰብ አልፎ እጅግ በተከበሩና በተፈሩ ቦታዎች ላይ እግሩን እያስገባ መሆኑን እና የዶንኪ ቲዩብን እርዳታ ጠይቀው ለጥያቄያቸው ምላሽ ለሰጠው ለእሸቱ መለሰ ወይም ለዶንኪ ቲዩብ ከፍተኛ ምስጋናን ችረው በስራ ላይ ሳሉ የመልካም ስራ ጠላት የሆነው ሰይጣን ጣልቃ በመግባት ነገሩን በጸብ ለመቀየር ያላሰለሰ ጥረት አድርጓል ሲሉ ተደምጠዋል። ቁጥራቸው በርከት ያሉ የኢትዮጵያ ሰዎች የዶንኪ ቲዩብ መስራችና ኃላፊ የሆነው እሸቱ መለሰ ይህንን ሰይጣን የሰራበትን የተቀነባበረ ተንኮል በጊዜ በመረዳቱና በክፋትና በተንኮል ተነሳስቶ ሳይሆን በየዋህነትና ባለማወቅ በሰራው ስህተት ላይ እጅግ ትህትና በተሞሉ ቃላት ራሱን ዝቅ አድርጎ ይቅርታ በመጠየቅ የሰይጣንን ሴራና ተንኮል ድባቅ የመታው ሲሆን ይህ ተስፋ አይቆርጤና አይበገሬ ሰይጣን ግን በዚህ ተግባሩ ተበግሮ እጁን አጣጥፎ አልተቀመጠም። ነገሩን እንደገና እያነሳ ከወዲህና ከወዲህ መከፋፈልን እየፈጠረ የመልካም ስራ እንቅፋት መሆኑን ቀጥሏል ሲሉ የዘገቡት ሰፊው የኢትዮጵያ ማህበረሰቦች ናቸው። ይህ ዘመቻ የትውልድን ዓይንና ሕሊና የሚያጠፋው ገዳይ ሚዲያዎች ላይ ተከፍቶ ቢሆን ኖሮ የዘመኑን ወጣት በታደገውና አዛውንቱን ለቁርባን ባበቃው ነበር ብለዋል። ይህንን ጉዳይ አስመልክቶ አንዳንድ የመልካም ስራ ጠል የሆኑ አካላት በሰጡት አስተያየት እሸቱ መለሰ ላይ የተከፈተው ዘመቻ በእናቴ ጸሎት የደረሰ ነው ሲሉ ተደምጠዋል። ይህንን ንግግር አስመልክቶ አንዳንድ የበጎ ስራ ደጋፊዎች ጸሎቱ የተሰማው ከላይ ነው ወይስ ከታች ሲሉ ጠይቀዋል። አሁን ባለንበት ወቅት ላይ በሶሻል ሚዲያ ላይ ረብጣ እርቃን ገላዎችን ብሎም እሽግ ዝሙት ቀስቃሽ ትዕይንቶችን ሰውን ገሎ መብላትን የህዝቡንና የትውልድን ጭንቅላት በመመረዝ ሰውን እንዲፈራና እንዲጠላ በማድረግ እንዲሁም የህዝቡን አእምሮ ጭካኔ የሚያለማምዱ ተረቶችን በድብቅ ካሜራ አወጣን በማለት የሚያቀርቡ አንዳንድ ሚዲያዎችን በነጻነት ያለ ከልካይ ሚዲያው ላይ እየፈነጩ ባለበት ሁኔታ ትውልዱን የሚያነጽና ሀገርን የሚያቀና ዶንኪ ቲዩብ ላይ የተከፈተው ዘመቻ የሚያሳምምና የሚያሳዝን ነገር መሆኑን አሳስበዋል። ብዙሃኑ የኢትዮጵያ ህዝቦች በተለይ አንዳንድ ሰዎች መላክ ስንላቸው ሰይጣን ስንላቸው መላክ እየሆኑ ተቸግረናልና ባካችሁ አታወዛቁን፣ አንዱን ወገን ለዩ ስንል በትህትና እንጠይቃለን። በተጨማሪ እነዚህ የትውልድ ነቀርሳ የሆኑ ሚዲያዎች ህጻናቱን እንደ ህጻን ሆነው እንዳያድጉ እያደረጉብንና ልቦናቸው ውስጥ እድሜ ጠገብ አውሬ እየከተቱብን መሆኑን ማሳሰብ እንወዳለን። እናንተ የምታስገቡትን አውሬ ቆርጦ ለመጣል ደፋ ቀና እያለ የነበረውን ዶንኪ ቲዩብን ምንም እንኳን በደቦ ብትዘምቱበትም የመልካም ስራ ጠባቂ ከላይ ነውና ያለው የእናንተን ዘር አመድ ለማድረግ ለበላዩ አካል በጸሎት በማቃጠር በማስጠቆርና በማሳበቅ አንድ መፍትሄ እየጠበቅን በእናንተ ስራ እኛ ቆሰልን በደንብ ደበንን ማለት እንፈልጋለን። ጠንከር በርታ በልን እያለን እሺ፣ የሰዓቱን ዜና በዚሁ እንጨርሳለን። ከዜናው ጋር ንጹህ ነበርኩኝ። አመሰግናለሁ።